ዛሬ የምንገኘው ሳር ቤት አደባባዩ ጋር ነው። ሳር ቤት አደባባይ ለምን ተገኘ? ሳር ቤት አደባባይ ጋር ቴምር ፕሮፐርቲስ አምስተኛ ሳይቱን ለቆላቸዋል። ይህ ፕሮጀክት አምስተኛ ጊዜ ሳር ቤት ላይ ያወጣ ነው ፕሮጀክት ነው። ቴምር ፕሮፐርቲስ እንደሚታወቀው ሳር ቤት ላይ ያለውን ፍላጎት በመረዳት ሳር ቤት ላይ ለአምስተኛ ጊዜ ሳይት ለቆላቸዋል። ከዚህ በፊት እንደሚታወቀው ሳር ቤት ላይ ሰከን የሚል ሳይት ለቀናል። ሰከን የሚለው ሳይታችን አሁን የደረሰበት ደረጃ ስትራክቸር ጨርሰን የስትራክቸር ስራ ጨርሰናል። እንዲሁም ደግሞ የፓርቲሽን ስራ ጨርሰናል። እንዲሁም ደግሞ ቻክ አድርገናል። በዛ ደረጃ ላይ ያለ ነው። ኦልሞስት ከ85% ፕሮግረስ ያደረገ ሳይት ሰከን ላይ ያለ። ሰከን ሳይት ስንሸጠውም በዚሁ ደረጃ ላይ ነበረ። ከግራውንድ ከቁፋሮ ጀምሮ ነበር ስንሸጥ የነበረው። አሁን ላይ ቴምር ፕሮፐርቲስ እዛው ከሰከን አጠገብም ብሉ ፖይንት የሚልም አፓርትመንት ለቋል። ይህ ብሉ ፖይንት የምንለው አፓርትመንትም ሾሪንግ ስራ ጨርሰን የማት ፋውንዴሽን ስራዎች እየሰራን ያለንበት ሁኔታ ነው። እንደዚሁም ደግሞ አፍሪካ ህብረት ላይ 2 ሳይቶች ለቀናል። አፍሪካ ህብረት ላይ የለቀቅናቸው 2ቱም ፕሮጀክቶች በጥሩ ፕሮግረስ ላይ ያሉ። አሁን ለአምስተኛ ጊዜ እዚህ ሳር ቤት አደባባይ ወይም ደግሞ አዳምስ አጠገብ አምስተኛ የቴምር ፕሮጀክት እዚሁ ላይ ለቀንላቸዋል። የመኖሪያ አፓርትመንቶች እና የንግድ ሱቆች ሚክስድ ዩዝ አድርገን እዚህ አፓርትመንት ላይ ይኖረዋል። አጠቃላይ 2 ብሎኮች ሲኖሩት ከረንትሊ አንዱን ብሎክ እየሸጥ ነው ያለው። ይህ ብሎክ 9 ቤቶች ይኖሩታል። በፍሎር ላይ 9 ቤቶች ከባለ አንድ መኝታ ጀምሮ እስከ ባለ 3 መኝታ አማራጮች ይኖራል። ባለ አንድ መኝታ 76 ካሬ፣ ባለ 2 መኝታ 100 ካሬ እንዲሁም ደግሞ ባለ 3 መኝታ ከ136 እስከ 151 ካሬ አማራጮችን ይዘን ቴምር ፕሮፐርቲስ ሳር ቤት አዳምስ ጋር ሳይት ይዘንላችሁ ነበር። በዚህ አፓርትመንት ፕሮጀክት ላይ ውስን ቤቶች ነው የሚቀሩት። እውነቱን ለመናገር ከዚህ በፊትም ቪዲዮ እየሰራን ነበረ። ባለ አንድ መኝታ ሽጠን ጨርሰናል። አሁን የሚኖረን ባለ 2 መኝታና ባለ 3 መኝታ አማራጮች። እነዚህ አፓርትመንቶች ላይ ኢንቨስት ለማድረግ የምትፈልጉ ሰዎች ከ120 ሺህ ብር ጀምሮ በካሬ እስከ 135 ሺህ ብር ድረስ እንደ ፍላጎታችሁ እንደ አማራጮቻችሁ እየሸጥን እንገኛለን። እንዲሁም ደግሞ የ30% ዲስካውንት እናደርጋለን። ያ ማለት 100% ለሚከፍሉ ደንበኞቻችን 30% ዲስካውንት አድርገን እዚህ ሳር ቤት ሳይት ላይ የመኖሪያ አፓርትመንቶችን እየሸጥን እንገኛለን። ውድ የቤት ዞን ዩቲዩብ ተከታዮች በዚህ ዩቲዩብ ገጽ ላይ የተለያዩ የኢንቨስትመንት አማራጮችን ለእናንተ እያቀረበ ነው። ቴምር ፕሮፐርቲስ ላይ ኢንቨስት ያደረጉ ሰዎች አሁን ላይ ምን ያህል ትርፍ እያገኙ እንደሆነ ለምሳሌ ያክል ብንወስድ ሰከንድ ሳይት ላይ ኢንቨስት ያደረገ ሰው እስከ 5 ሚሊዮን እስከ 6 ሚሊዮን እያተረፈበት ያለበት ሁኔታ ነው። ምንጊዜም ኢንቨስትመንት ከዜሮ ሲነሳ ወይም ደግሞ ከቁፋሮ ሲነሳ አነስተኛ የሚባል ፕራይስ ሴት እናደርጋለን። ፕሮግረስ እያደረገ ሲመጣ ደግሞ ፕራይስ ከፍ እያለ ይመጣል። ኢንቨስትመንት በሀገር ውስጥም ሆነ ከሀገር ውጭ የምትከታተሉ ይህን ዩቲዩብ ቻናል የምትከታተሉ ቤተሰቦቻችን እዚህ ሳር ቤት አዳምስ ሳይት ላይ የመኖሪያ አፓርትመንቶች አማራጭ ለእርሶ ይዘንልዎት መጥተናል። ስለሆነም ታች ስክሪኑ ላይ ስልክ ቁጥር አስቀምጥላችኋለሁ። ዛሬ በአጭሩ ይሄንን ገለጻ አደርግላችኋለሁ። ታች በማስቀምጥላችሁ ቁጥር ላይ ደውሉልኝ። ኡመር ነበርኩ የቴምር ፕሮፐርቲስ የሽያጭ አማካሪ። ይደውሉልኝ። በዋትስአፕ በቴሌግራም በተለያዩ አማራጮች ሊያገኙ ይችላሉ። ይህን ውድ የኢንቨስትመንት አማራጭ ይጠቀሙበት። ቴምር ፕሮፐርቲስ ምንጊዜም ቴምር ፕሮፐርቲስ የተሻለ አማራጮችን ለእርሶ ይዞ ይመጣል። መሀል ከተማ ላይ ነው ፕሮጀክቶቻችን ያሉት። የሊዝ መሬቶች ናቸው። እነዚህ አፓርትመንቶች እየገዙ ይጠቀሙ ላለሁኝ። ለበለጠ መረጃ ታች ስክሪኑ ላይ ማስቀምጥላችሁ ቁጥር ይኖራል። ይደውሉልኝ። ቴምር ፕሮፐርቲስ